የዚህ ዓለም ዋንጫ ለአፍሪካ ኩራት አለፈችም አላለፈችም ካቦ ቨርዲ ናት። ለምን እንደሆነ ላስረዳችሁ። ዩሩጓይ 2 ካቦ ቨርድ 2 ኬፕ ቨርድ እንዳትሏት ነፃዋን የተወጣች ቲም ነው የተመለከተን ያለ ነው ሜዳ ላይ። ካቦ ቨርድ ሪኔም በተደረገው ስማቸው ጥሯቸው። በጣም የሚገርም ቮዚኛ አክቹሊ ዛሬ እንደምታውቁት የባለፈው ሂሮ የነበረው በበረኛ ጉዳይ አይደለም ይህን ጨዋታ የምንመለከተው። በረኞቹ ያን ያህል ጥሩ የሚባል ፐርፎርማንስ አላሳዩም በሁለቱም በኩል። ነገር ግን ቮዚኛ ዛሬ ያው ማዘሩ ነበረች በቪዛ አክሴፕት ተደርጋና ትንሽ ጫናው በዛበት መሰለኝ። የኡራጋይ አንድ ጎል እንደውም አምልጦ ነው ተተፍቶ የወጣ ኳስ ከሱ የማይጠበቅ አምልጦ አግብተውበት ነበረ። ጫና ይዞት ነበር ቮዚኛ አላሻችሁም። ግን ለመምራት ቡድኑን እንግዲህ ለማቀናጀት በደንብ ሲመክር ነበር። አትሊስት ግን ደግሞ እሱ ያው ኢንቮልቭ የነበረበት ጌም አይደለም። ግን ካቦ ቨርድ እንደ ቲም እንደ ቡድን እንዴት እንደተጫወቱ ልነግራችሁ አልችልም። ጨርቁን ጥሎ ያበደ ጨዋታ፣ በቃ ምን የሚገርም ጨዋታ የተመለከት ነው ማለት ካቦ ቨርድ ከስፔን በኋላ እንደዚህ ኡራጋይ አይነት ደግመዋል። ኧረ አይቻልም። ተው ካቦ ቨርዲ በስም ነው የምጠራ ነፃ በወጣህበት ስም። ኧረ እኔ ማንኝ ስም የቀየርኩ እናንተ የምጠራው ብቻ ያው ዓለም ዋንጫ ምንም ጉዳይ እንዳያመጣችሁ እያንዳንዱ ጨዋታ ሲሰማ መጣላችሁ። ቀን ማታ ሌሊት የሚባል ነገር የለም፣ ሁሉም ይመጣል። ፕላስ ብቻ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ፣ ኮፒ ሊንክ ቢደረግ በደንብ ወደ ቪዲዮችን ስትቀጥል ካቦ ቨርድ እንደ ቲም እንደ ቡድን እንዴት እንደተጫወቱ ልነግራችሁ አልችልም። ለኡሩጓይ ይከላከሉታል፣ ምን ያደርጉታል። እንደውም ያልቻሉት ማን መሰላችሁ? ማክሲሚሊያኖ አራሁ። ይሄ ልጅ ስፖርቲንግ ቤት ሌፍት ዊንግ ባክ ነው። እዚህ መጥቶስ ከሌፍት ዊንግ አባቴ ለኡሩጓይ የሚጫወትበት መንገድ ለየት ባለ መንገድ ጎልና አሲስት እዚሁ ጨዋታ ላይ፣ ያኛው ጨዋታ ላይ ደግሞ ጎል ነበረው። ትዝ ካላችሁ ሌፍት ባክ ፉል ባክ አይመስልም። ይሄ በቃ ሌላ ታሪክ ነው ልጁ የሚጮትበት መንገድ። ለሱዋሬዝንም ሴሌብሬሽን አድርጎ በጣም ሱዋሬዝ ደስ ብሎ ተነስቶ ላጨጭቶለታል። ሱዋሬዝ ደስ ብሎት ማለት ነው። በጣም የሚገርም ጨዋታ። ሙስሌራ ደግሞ የኡሩጓይ በረኛ እንግዲህ እነዚህ አንካንጎቹ 40 ባይዞ ሞልቶታል። ሙስሌራ 39 ነበር መጨረሻ ቪዲዮ ሲሰራ፣ አሁን 40 ሞልቶታል። እዚህ ላይ 40 ሞልቶት እንግዲህ አጥፍቷል ማለት ፈልጋሉ። ነገር ግን ሁለቱም ጎሎች ያገቡት ባይዜ የሚገርም ከየት ርቀት መሰላችሁ? የሁለተኛው በፕሬሲንግ ነው። ኡሩጓዮች እንግዲህ ሲቀባበሉ አጠፉ። ከመግባቱ ይሄ ቫሬላ የሚባሉ ልጅ ማለት ነው በ2 ደቂቃ ውስጥ ቢሆኑ ነው ከገባ። በመጀመሪያ ተቹ ቺፕ ነገር በጎን ቆርጦ አገባባቸው። የመጀመሪያው ጎል ደግሞ ፍሪክ ነው። ኬትና ኬት መሰላችሁ? በቃ ቆሟል። ከዚህማ ምንም አያደርጉትም። ግን አንደኛው ልጅ ራቅ ብሎ መንደር ጀመረ። ፒኛ የሚባሉ ኦኬ ልጅ ምንድን ነው ምናምን እያልኩኝ ማለት ነው መሬት ለመሬት መዘዘው ነው ጎል ውስጥ መዘዘው። በቃ ሌላ ምንም አይባልም። መዞን የቀረቀረለት መሬት አንዴ ነው ኳሱ የነካችሁ ንጠረ ብላ ፍጥነቱ ኳሱ ጀት ነው በት ብሎ ነው የገባው ነው። በቃ እኔ ቃላት የለኝም ጋይስ። የተባተው ያለው ጨዋታው ይሄን ያሉ ኢንቴንሲቲው ለየት ያለ ነው። ምን አይነት ዓለም ዋንጫ የተመለከተን ያለ ነው። እኔ ሰዓቱ አስጠሊታ ነው አውቃለሁ። ነገር ግን ይህ ዓለም ዋንጫ ረመዳ ያመጣችሁ እኔም እዚህ ሰብሰብ ቢያደርጉ ሳማመጣ ቀድም ነገርኳችሁ። ሰብሱ መጫና የረሳ ሀሳባችሁ ኮሜንት ያስቀምጣችሁ፣ ኮፒ ሊንክ ቢደረግ ብቻ። ለእናንተ ምርጡ ተጫዋች ማን ነበር የጨዋታው? እኔ በበኩሌ ለማክሲሚሊያኖ አራሆ ሰጠዋለሁ። የሚገርም ጨዋታ የተመለከተን። ካቦ ቨርዴም ራሱ የዋዛ አይደሉም። በቃ ጎል ሲገባ ሁላ ሲለቀስ ነበር። የኡሩጓይ ጎል ሲሻርባቸው ደጋፊ ያለቅሳል። ከዛ እዚህ ደግሞ ተጫዋቾቹ ሁላ በደስታ ቤንቹ እየገባ ነው ሰርቪስ ቢያደርገው። ምን አይነት ጨዋታ ነው! ብቻ ምንም ነገር እንደምጠሰቱ መጫ እንደተቀደደ ልኳችሁ። ቀጣይ እስክንገናኝ ድረስ ይመቻችሁ።